አብዛኞቻችሁ ሚፓስ ላይ ሰው ከመጋበዝ ውጭ እዚህ አፕሊኬሽን ላይ ሌላ የሚሰራ ስራ የለም ወይ ብላችሁኛል። እዚህ አፕሊኬሽን ላይ ሰው ከመጋበዝ ውጭ ማድረግ የምትችሏቸው ነገሮች አሉ። እነሱን በዛሬው ፕሮግራማችን የምናይ ይሆናል። የመጀመሪያው ዴይሊ ቼኪን ማድረግ ነው። ዴይሊ ቼኪን ማለት እዚህ ጋር እንደምታዩት ይሄ ቼክ የሚለው ነው። እዚህ ጋር እንደምታዩት ኦን ቼን ቼክ የሚለውን አንዴ ነኩት፣ ዴይሊ ቼክ ለማድረግ ማለት ነው። እሱን ስነኩት በዚህ መልኩ ይመጣላችኋል። እቺን ቼክ ኢን ቱዴይ የምትለውን ትነኳታላችሁ። በዚህ መልኩ ሲመጣላችሁ እዚህ ጋር እንደምታዩት ኢንሃንስ ሃፒነስ ፎር ኤ ቤተር ላይፍ ይላል። ይሄንን ድጋሚ መጻፍ ነው። ስፔሊንግ ሳትሳሳቱ ራሱን ደግማችሁ ትጽፉታላችሁ። እዚህ ላይ የምታዩትን በድጋሚ ከጻፋችሁ በኋላ ይሄ ኦን ቼን የሚለው ይበራላችኋል። አንዴ ትነኩታላችሁ። ኮንፊርም በሉ። ፓስወርዳችሁን ይጠይቃችኋል። ፓስወርዳችሁን አስገቡለት እዚህ ጋር። ይሄንን ስታደርጉ እንደምታዩት ትንሽ ሎድ ያደርጋል። ሎድ ካደረገ በኋላ እንደምታዩት ኮንግራቹሌሽን ይላችኋል። በዚህ መልኩ ዴይሊ ቼኪን በየቀኑ ማድረግ ትችላላችሁ ማለት ነው። እነዚህን ስላደረጋችሁም ሌላ ሪዋርዶችን የምታገኙበት ቦታ አለ። እሱን ለማድረግ ደግሞ እዚህ ጋር እንደምታዩት ኤክስፕሎር የምትለውን ንኳት። ኤክስፕሎር የምትለውን ስነኳት በዚህ መልኩ ይመጣላችኋል። እዚህ ጋር ዩኒኮርን የሚል አለ። ዩኒኮርን የሚለውን ነክታችሁ እዚህ ላይ ሳይን አፕ አድርጉ ወይም ደግሞ ሬጂስተር አድርጉ። እዚህ ላይ ስገቡ በዚህ መልኩ ይመጣላችኋል። እንደተለመደው ከላይ ሊንኳን አንዴ ትነኩና ኮፒ አድርጋችሁ ወደ ክሮም ትወስዱታላችሁ። ክሮም ላይ ወስዳችሁ ሰርች ስታደርጉት በዚህ መልኩ ነው የሚመጣላችሁ። ሬጂስተር ማድረግ አለባችሁ። ሬጂስተር ለማድረግ እዚህ ጋር ሬጂስተር የምትለውን አንዴ ትነኳትና ሬጂስተር ዊዝ ሚፓስ የሚለውን ትነኩታላችሁ። ይሄን ስነኩት ወደ ሚፓስ አፕሊኬሽናችሁ ይወስዳችኋል። አንዳንዴ እዚህ ጋር ካፕቻ ሊመጣ ይችላል። እነዚህ አይነት ካፕቻ ከመጣላችሁ ካፕቻውን ስሩት። ከሰራችሁት በኋላ ቀጥታ ወደ ሚፓስ አፕሊኬሽን ሪዳይሬክት ያደርጋችኋል። እዚህ ጋር ሰከንዱ ሳያልቅ ኮኔክት በሉት። እኔ ኦልሬዲ ኮኔክት ስላደረኩኝ አካውንቱን ስለከፈትኩኝ ሚፓስ ነው ሎጊን የማደርገው ማለት ነው። እዚህ ጋር ካደረጋችሁ በኋላ ሊንክ የምትላለች ከሱ አጠገብ ደግሞ ሊንክ የምትለውን ስነኳት በዚህ መልኩ ይመጣላችኋል። እዚህ ላይ ስገቡ ጆይን አድርጉ ይላችኋል። ኮሚኒቲ ጆይን ማድረግ አለባችሁ። ጆይን አድርጉ ኮሚኒቲውን። ካደረጋችሁ በኋላ እዚህ ጋር እንደምታዩት አምባሳደር ኖድ የሚል አለ። እኛውም ላይ ሳይን አፕ ማድረግ ትችላላችሁ። እኔ አካውንቱን ኦልሬዲ ስለከፈትኩኝ እዚህ ጋር ሚፓስ የምትለው ነው የምነካት። እሷን ስነካት እንደዚህ ሎድ አድርጎ ካፕቻ ያሰራኛል። ይህንን በትክክል ከሞላው በኋላ እንደምታዩት እዚህ ጋር ኮኔክት ለዋለሁኝ ማለት ነው። ኮኔክት ስትሉት አውቶራይዜሽን ሰክሰስፉል ይላችኋል። እሱን ካላችሁ ወደዚህ ትመለሳላችሁ። ይሄንን ኦኬ በሉት። ቀጥታ ወደ አፕሊኬሽን ይወስዳችኋል ማለት ነው። እዚህ ጋር ኢትዮጵያ የሚለውን ትመርጣላችሁ ያላችሁበትን ሀገር። ይሄን ስነኩት ወደዚህኛው ፔጅ ነው የሚወስዳችሁ። መጀመሪያ ሲገቡ በዚህ መልኩ ነው የሚመጣላችሁ። እዚህ ጋር እንደምታዩት በዚህ መልኩ ይመጣላችኋል። ዋና ሪዋርድ የምታገኙት አሁን መጀመሪያ ሲገቡ ላይ ሰጣችሁ ይችላል። ዴይሊ ታስኮችን ምናምን ስሩ እናንተ። ከዛ በቀጣዩ ቀን መታችሁ ቼክ አድርጉት። እዚህ ጋር 3 ሰረዟን ትነኩና ሪዋርድ ሴንተር የሚል ነገር አለ። ሪዋርድ ሴንተር የሚለውን ስነኩት ወደዚህኛው ፔጅ ይዟችሁ ይመጣል። እዚህ ጋር እንደምታዩቸው የተለያዩ ሪዋርዶች አሉ። እነዚህን ክሌም እያደረጋችሁ ተጨማሪ ኤምኢሲ ፖይንቶችን መሰብሰብ ትችላላችሁ ማለት ነው። እዚህ ጋር ክሌም ኦል የሚለውን ልንካውና ምን ያህል እንደሚጨምርልን ላሳያችሁ። ክሌም ኦል የሚለውን እንንካው። እንደምታዩት ፍሬንድሊ ሪማይንደር ብሎ ክሌም ሰክሰስፉሊ ብሎናል። ስለዚህ ይሄንን ኦኬ እንበለው። ስለዚህ እንደምታዩት አቫይለብል ፎር ዊዝድሮ ብሎ እንደምታዩት አሁን ብቻ 0.63 ሰራሁኝ ማለት ነው። ስለዚህ ይሄንን አሁን የሰራሁትን ዊዝድሮ ማድረግ ይችላል። ዊዝድሮ የሚለውን ነካዋለሁኝ። ዊዝድሮ የሚለውን ስነኩት በዚህ መልኩ ይመጣላችኋል። እዚህ ጋር ምን ያህል ነው ማውጣት የምትፈልገው እያለኝ ነው። ኦል የሚለውን ነካዋለሁኝ እንዳለ ያለኝን ማለት ነው። እዚህ ጋር ፊ 0.0315 ፊ ቆረጥብሃል እያለኝ ነው። 0.0315 ፊ ተቆርጦ የሚደርሰኝ 0.598 ነው ማለት ነው። ስለዚህ 5985 እዚህ ጋር ከላይ እንደምታዩት እሱ ይደርሰኛል። ዊዝድሮ ለዋለሁኝ። ዊዝድሮ ስትሉት በዚህ መልኩ ይመጣል። እዚህ ጋር ይሄንን አውቶራይዝ ታደርጉታላችሁ። አፕሊኬሽኑን ኮኔክት እንለዋለን። እንደምታዩት ባላንሳችን ላይ ያለን 10.38 ነው። ስለዚህ ይሄ የተወሰነ ደቂቃ ሊወስድ ይችላል። እንደምታዩት ሰክሰስፉል ብሎናል። ወደ ክሮማችን እንመለሳለን። ክሮም ላይ ስትመለሱ እንደምታዩት ሪቪው ላይ ይገባል። ኦኬ በሉት። ይሄንን ሪቪው ላይ ይገባል። ወደታች ወረድ ስታደርጉ እንደምታዩት ፔንዲንግ እያለ ነው። ልክ ፔንዲንግ አድርጎ ትንሽ የተወሰኑ ደቂቃዎች ወይም ደግሞ ሰዓታት ሊወስድ ይችላል። ከወሰደ በኋላ ወደ አካውንታችሁ ቀጥታ ይገባል። ከገባላችሁ በኋላ እዚህ ላይ ዊዝድሮ ሪከርድ የሚለው ላይ ስትገቡ ይሄ ሰክሰስፉል ይሆናል ወይም ደግሞ ወደ አካውንታችሁ ይገባላችኋል ማለት ነው። እሺ እንደምታዩት ከተወሰኑ ሰዓታት በኋላ እዚህ ዊዝድሮዋል ሪከርድ የሚለው ላይ ገብታችሁ ስታዩ እንደምታዩት ይሄኛው ኮምፕሊትድ ብሎ ታገኙታላችሁ። ይሄ እንደዚህ ካለ ወደ አካውንታችሁ ገብቶላችኋል ማለት ነው። ስለዚህ እሱን ቼክ ለማድረግ ወደ ሚፓስ አፕሊኬሽናችሁ ትሄዱና እዚህ ጋር የኖቲፊኬሽን ምልክቷን አንዴ ትነኳታላችሁ። ከላይ ጥግ ላይ ያለችውን ትራንዛክሽን የሚለው ላይ እንሄዳለን። የምታዩት ትራንዛክሽን ላይ ስገባ 0.5985 ኤምኢሲ ገብቶልኛል ማለት ነው። በዚህ መልኩ እዛ ላይ የሰራችሁትን ወደ አፕሊኬሽኑ መላክ ትችላላችሁ ማለት ነው። እስካሁን ይሄንን ስራ ያልጀመራችሁ ካላችሁ ደግሞ አፕሊኬሽኑን ከፕሌይ ስቶር ወይ ከአፕ ስቶር ዳውንሎድ ታደርጉታላችሁ። ካወረዳችሁት በኋላ በዚህ መልኩ ነው የሚመጣላችሁ። አካውንት ለመክፈት እዚህ ጋር እንደምታዩት ሳይን አፕ የምትላለች እሷን አንዴ ንኳት። እሷን ስነኳት በዚህ መልኩ ይመጣላችኋል። እዚህ ጋር እንደምታዩት ኢሜል፣ ሞባይል ነምበር የሚለውን አንድ ጊዜ ትነኩታላችሁ። እሱን ስነኩት ወደዚህ ፔጅ ይወስዳችኋል።
ኢሜል የሚለው ላይ ኢሜላችሁን ካስገባችሁ በኋላ ኮድ የምትለውን አንዴ ትነኳታላችሁ። ኮድ የሚለውን ስነኩት ሎድ ያደርግና ወደ ኢሜላችሁ ኮድ ይልክላችኋል። ስልካችሁ ላይ ኮዱ ካልገባላችሁ ኢሜላችሁ ስልካችሁ ላይ መኖሩን እርግጠኛ ሁኑ፣ ትክክለኛ መሆኑን። ሁለተኛ ጊዜ ሞክሩት። እምቢ ካላችሁ ብዙ ጊዜ እምቢ አይልም። እምቢ ካላችሁ በሌላ ኢሜል ሳይን አድርጋችሁ ትሞክሩታላችሁ። እንደዚህ አይነት ካፕቻ ሲመጣላችሁ ካፕቻውን በስነ ስርዓት ሙሉት። ይህንን ካደረጋችሁ በኋላ እዚህ ጋር ካውንት ዳውን መቁጠር ይጀምራል። ወደ ኢሜላችሁ ኮድ ይላክላችኋል ማለት ነው። እሺ እንደምታዩት ወደ ኢሜል ሲገባ ኢሜል ላይ ኮድ ተልኮልኛል። እዚህ ጋር የተላከልኝን ይሄንን ኮድ ኮፒ አድርጌ ወደዛ ወስጄ ማስገባት ነው ማለት ነው። እንደምታዩት እቺን ኮድ ተወስዱና እዚህ ጋር መጣችሁ የሰጣችሁን ኮድ ታስገባላችሁ ማለት ነው። ኮዱን ካስገባችሁ በኋላ እዚህ ጋር የምትፈልጉትን ፓስወርድ ታስገባላችሁ። የሰጣችሁን ኮድ ከላይ ካስገባችሁ በኋላ ፓስወርድ የሚለው ላይ እዚህ ጋር የምትፈልጉትን ፓስወርድ አስገቡ። ከላይ ያስገባችሁትን ከታች ድጋሚ ታስገቡታላችሁ። ፓስወርድ ስታስገቡ ጠንከር ያለ ይሁን፣ አት ካፒታል ሌተሮች እንዲሁም ቁጥሮችን ያካተተ ቢሆን አሪፍ ነው። አንዳንድ ጊዜ ካላካተተ አይቀበላችሁም። ይህንን ካደረጋችሁ በኋላ ታች ወረድ ስትሉ እዚህ ጋር እንደምታዩት ኢንቪቴሽን ኮድ የሚል አለ። ኢንቪቴሽን ኮድ የሚለው ላይ እንደዚህ ብላችሁ ማስገባት ትችላላችሁ ማለት ነው። ይሄን ካስገባችሁ በኋላ ይችን ቲክ አድርጉና ሳይን አፕ የሚለውን ትነኩታላችሁ። እንደምታዩት ይሄንን ስነኩት በዚህ መልኩ ይመጣላችኋል። እኛ አካውንት ስለሌለን እዚህ ጋር አይ ዶንት ሃቭ አይዲ የሚለውን ወይም ደግሞ የመጀመሪያውን ትነኩታላችሁ። እሱ ስነኩት 6 ዲጂት ኮድ እንድታስገቡ ይጠይቃችኋል። ኮዳችሁን አስገቡ። እዚህ ጋር በድጋሚ አስገቡ ይላችኋል። ካስገባችሁ በኋላ ኮምፕሊት የምትለውን ንኳት። እሷን ስነኳት ባካፕ ፍሬዝ የሚል አለ። ፍሬዛችሁን እዚህ ጋር ባካፕ ማድረግ አለባችሁ። እሱን ትነካላችሁ። ይሄን ስነኩት እንደምታዩት እዚህ ጋር ስክሪንሻት ወይም ሴቭ አድርጋችሁ አስቀምጡ ይላችኋል። ይሄንን ሴፍ የሆነ ቦታ አስቀምጡ። ወሳኝ ነገር ነው። አካውንታችሁን በኋላ ሲያስፈልጋችሁ በዚህ ነው የምትገቡት። ከዛ በመቀጠል እንደምታዩት አሬንጅመንታቸውን ተከትላችሁ አስገቡ በድጋሚ ይላችኋል። ታስገባላችሁ። ኮንፊርም የሚለውን ንኩ። ከዛ በመቀጠል ይህን ከነካችሁ በኋላ ለዋሌታችሁ ስም ስጡ ይላችኋል። ስም ትሰጣላችሁ እዚህ ጋር። ከዛ ስታርት የምትለውን ንኳት። እሷን ስነኳት እንደምታዩት አንድ ሪዋርድ ለማግኘት እንደምታዩት ክሌም የሚለውን ስነኩት ቬሪፋይ አድርጉ ይላችኋል። አካውንታችሁን ቬሪፋይ የሚለውን ነክታችሁ ስማችሁን ታስገባላችሁ፣ ያላችሁበትን ሀገር፣ ናሽናል አይዲያችሁን የጀርባውንና የከፊት ያለውን አስገቡ ይላችኋል። ፓስፖርትም ከሆነ እንደዛው ከጀርባና ከፊቱ፣ ፓስፖርት ከፊቱ ብቻ ነው። ናሽናል አይዲ ከሆነ ከጀርባና ከፊት ስካን ታደርጋላችሁ። ስካን ካደረጋችሁ በኋላ ከሞላችሁ በኋላ ፎርሙን እዚህ ጋር ኔክስት የምትለውን ትነካላችሁ። እዚህ ጋር በድጋሚ እንደዚህ አይነት ካፕቻ ይመጣላችኋል። ካፕቻውን ትሞሉታላችሁ። እንደምታዩት ሰክሰስ ይለናል። ኔክስት የምትለውን ንኳት። ከዚህ በኋላ ፊታችሁን ስካን ያደርጋችኋል። እንደየትኛውም ቬሪፊኬሽን ፊታችሁን ስካን ያደርጋችኋል። እዚህ ጋር እሱን ስካን ትጨርሳላችሁ። ፊታችሁን ስካን አድርጎ ከጨረሰ በኋላ በድጋሚ ካፕቻ ይመጣላችኋል። እሱን ሙሉት። እሱን ከሞላችሁ በኋላ እንደምታዩት ኦንቼን ቬሪፊኬሽን ይልና እንደዚህ ፕሮሰስ ላይ እንደሆነ ያሳውቃችኋል ማለት ነው። ከዚህ በኋላ አካውንታችሁን ቬሪፋይ እስኪያደርጓችሁ 1 ቀን ሊፈጅ ይችላል ወይም 2 ቀን ሊፈጅባችሁ ይችላል። ከዛ በኋላ እንዴት አድርጋችሁ እዚህ ፕላትፎርም ላይ እንደምትሰሩ የሰራችሁት እንዴት እንደምታወጡ ሙሉ ቪዲዮ የሰራሁት አለ። ከዚህ በፊት የሰራሁትን ቪዲዮ ገብታችሁ ቼክ አድርጉት። የሰራችሁትን በዛ መልኩ ዊዝድሮ ማድረግ ትችላላችሁ። ይመቻችሁ።